በቅርቡ ለ12 ቀናት በተካሄደው የአሜሪካና የእስራኤል ጣምራ የኢራን ጦርነት አሜሪካና እስራኤል በአየር ላይ ውጊያ የበላይነቱን ይዘዋል ቢባልም ኢራን ደግሞ በአየር መከላከያ ዘርፍ እንደ ትንኝ የረቀቁ የሚባልላቸውን የእስራኤል ድሮኖች ሳይቀር እንዲሁም የሰው አልባ የጦር አውሮፕላኖችን በአየር ላይ ሳሉ እንደ መረቅ ፍታ የተፈጨ እሳት ጉርሶ አድርጋ ቁራመዳቸውን በሰማዩ ክፍል ላይ እንደ በጋጉም በትናቸዋለች ነው የተባለው። ኢራን በዚያ በከባዱ የእስራኤልና አሜሪካ ኃይሎች አየር ላይ ውጊያ በተለይም የእስራኤሎችን ኤልቢት ሄርሚስ 900 የመካከለኛ ርቀት የሰው አልባ የጦር አውሮፕላኖችን በጽናት ተከላክላቸዋለች። እኒያ እስራኤሎቹ ኤልቢት ሄርሚስ 900 ኤሪያል ቪየከልስ ይሏቸዋል። እነሱ በአማርኛው የሰው አልባ የጦር አውሮፕላኖች በአጭር ሲገለጡ ደግሞ ድሮን ይሏቸዋል። ሲበዛ አደገኛና መቅሰፍቶች ናቸው። ይህ የእስራኤሉ ኤልቢት ሲስተም ሄርሚስ 900 በዕብራይስጥ ወይም በሂብሩ ኮቻቭ በአማርኛው ኮከብ የሚሉትን ድሮን በዓለም ላይ ከዚህ በፊት በስፋት ጥቅም ላይ ይውል የነበረውን ሄርሚስ 450 ተክቶ የመጣ ነው። ይሄው የእስራኤሉ ኤልቢት ሄርሚስ 900 በ30 ሺህ ጫማ ከፍታ ለ30 ሰዓታት የመብረሩ ነገር ፍጹም የተለየና ጠንካራ ያሰኘዋል። የርቀት ከፍታው ደግሞ 9100 ሜትር ወይም ደግሞ ሰማይ ጥግ ከምድር ከ9 ኪሎ ሜትር በላይ ተጠግቶ የትኛውንም አይነት የአየር ንብረት እየተሰነጣጠቀ አልፎ እንዲመታ የተሰጠውን ኢላማ በእሳት አበላው ምሽሽክ አድርጎ አንጀት የሚያርስ ዱዳ ቁስ ነው ይሉታል። የሄርሚስ 900 ግራና ቀኝ የተዘረጉት ክንፎቹ 15 ሜትር ርዝመት ያላቸው ሲሆን አጠቃላይ ክብደቱም 970 ኪሎ ግራም የሚመዝን ነው። የድሮኑ የጭነት ክብደት ደግሞ 300 ኪሎ ግራም ሲሆን ያንን ያህል የቦምብ አረርና አሲድ በከርሱ አጭቆ የሚበረው የእስራኤሉ ድሮን በዚያ የ12 ቀናት የኢራንና የእስራኤል ጦርነት ከጥቅም ላይ ውሎ ኢራንን አበሳዋን ያስቆጠረ ከኢላማ ሲያስገቡት የአየር ላይ ተልባና ሳሙና የሆነ ከኢላማ ቀርቶ ከራዳር እይታ እንደ ጉም እየታበሰ የጠፋ ነገር ግን እሳት ሲደፋ መክረሙን ዘገባዎች ያሳያሉ። ይሁንና ኢራን በጦር መሳሪያ ዘርፏ የተራቀቀ ጥበቧን መላበሷን ባሳየችበት በዚሁ የ12 ቀናት የኢራንና የእስራኤል ጦርነት በአውሮፓውያኑ ልክ ሰኔ 18 ቀን ያንን ማዕተኛ የእስራኤልን ድሮን ከሰማይ ሆድ ሲታከክ በረቀቁት ሚሳኤሎቿ እይታዋ ገብቶ ሶስቱን ቀንድባ መጣሏኗ ማጋየቷ ነው የተገለጠው። ኢራን በዚያ 12ቱ ቀን ከባድ ጦርነት 3 የእስራኤልን ሄርሚስ 900 ድሮን መታ ማጋየቷ ከልዩ ጀብደኛነትም እንድትጻፍ አድርጓታል። ይሄው የእስራኤሉ ሄርሚስ 900 ድሮን ከሚታጠቃቸው የጦር መሳሪያዎች አይነቶች ሚኮሊት ግላይድ ቦምብ የሚባለውንና 4 የራፋኤል ስፓይክ ጸረ ታንክ ሚሳኤሎችን ታጥቆ የእሳትና አሲድ ዶፍ የሚያዘንብ በመሆኑ የጦር መሳሪያ ጠበብቶቹ በጥልቅ አድናቆት ይገልጹታል። እነዚያን ሞገደኛና ማዕተኛ የእስራኤሎችን የሄርሚስ 900 ድሮንን እንደ እሳት ራት እያራገፈ ያወረዳቸው ደግሞ ኢራን በአዲስ መልክ የተጠበበችበት የማጂድ አየር መከላከያ ነው። የኢራን የኒውክሌር ፕሮግራም ከስጋት አልፎ ጠንቅ የሆነባት እስራኤል በታጠቀችው የጦር መሳሪያ ሁሉ የኢራን የኒውክሌር ማብለያ ጣቢያዎችን ግን በእስራኤል ቀርቶ በአሜሪካ ትምክህተኛ የቢ2ቶቹ የባንከር ባስተር ቦምቦችም እንዳልተቀመሰ የተጣረሱ መረጃዎች ዛሬም እየወጡበት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይከካ ተቦካ በሆነው መግለጫቸው የኢራንን የኒውክሌር ማብለያዎች በሙሉ አውደመናቸዋል ሲሉ የተመጻደቁበት መግለጫቸው ዛሬም ከገዛ ሀገራቸው ፖለቲከኞቹና የደህንነት አካላት ቁጣ፣ ቁጭትና ውዝግብ አስነስቶባቸዋል ነው የሚባለው። ትራምፕ አሜሪካ ፈርስት የሚለውን መፈክራቸውንም ለእስራኤል በወገነው የኢራን የኒውክሌር ማብለያ ጣቢያዎች ባወደመው ስሌታቸውና እርምጃቸው ገልጠው አሳይተዋቸዋል ይሏቸዋል። የጀርመኗ መራሄ መንግስት ፍሬድሪክ ሜርዝ በበኩላቸው እንዲህ የሚል አቋማቸውን ያሳያሉ። ኢራን የእስራኤል ችግር አይደለችም። ኢራን በኒውክሌር ጦር መሳሪያዋ ችግር የምትፈጥር ከሆነም ለመላው ዓለም በብዙ 100 ሚሊዮን ለሚቆጠሩ ሰዎች ነው። ዛሬ ታዲያ አሉ ሜርስ፣ ዛሬ ታዲያ እስራኤል በተናጠል የጀመረችው የኢራን የኒውክሌር ፕሮግራም ማውደም አሉ በቋንቋቸው ዘ ደርቲ ወርክ እስራኤል ኢዝ ዱይንግ ፎር ኦል ኦፍ አስ ነው ያሉት ሰውየው። እኒያ ቁመተ መለሎው የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ከመሃል አናታቸው የተገለጠና ጸጉር የሸሸውን የራስ ቅላቸውን እየደባበሱ እስራኤል አሜሪካንን ገፍታና ስባ ከእሳቱ ረመጥ ከታታለችም ነው ያሉት። በኢራን የኒውክሌር ጣቢያዎች ላይ ለተፈጸመው ጥቃት አሜሪካ በተራቀቁ የጦር መሳሪያዎቿ ጣጣውን ቶሎ ባትጨርሰው ኖሮ አሉም የእስራኤል መዘዝ የማታ ቆሻሻን ሆኖ ከመንካቱ የማነካካቱ ዳፋው ይተርፈን ነበር ሲሉ ነው የገለጡት። ትራምፕ አሜሪካ ፈርስት በሚለው መመሪያቸው የሀገራቸውን ከፍታ አሳዩ እንጂ ጦርነትን አስወግዳለሁ አላሉም ይሏቸዋል። እስራኤልን አሜሪካና የምዕራቡን ዓለም ስልጣኔ ለማጥፋት ሲምሉና ሲገዘቱ ነበር የሚባልላቸው የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ሀገራቸው እንኳንስ በዚህ መጠንና ልክ ጥቃት ተፈጽሞባት ቀርቶ ጥቂት ትንኮሳ እንኳ ቢፈጸምባቸው በቀጥታ ድፍን የመካከለኛው ምስራቅ ቀጠና ምድር ተያይዞ በእሳት ዶፍና ጎርፍ የመበላቱ ነገር በብዙዎቹ ዘንድ ሲፈራና ሲተነበይ የቆየ ጉዳይ ነው። ከዚያም ውጪ የመለኮሻ ምድጃ ይሆናል ሲባል እንደነበረም አይዘነጋም።
የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔ እስራኤልን ከምድረ ገጽ አሊያም ከዓለም ካርታ የሚያጠፉበት የሰዓት ላጲሳቸውን ማሰናዳታቸውን ደጋግመው ሲገልጡ እንደነበር አይዘነጋም። ያንን ሲሉና ሲያሰሉ የቆዩት ካሜኔ ግን ሀገራቸውን ከመጀመሪያው የሰኔ 13ቱ ቀን ጥቃት ሊታደጓትም አልተቻላቸውም። ወዲያም እነዚያን የመሳሰሉ አስፈሪና መመኪያ ከፍተኛ የጦር መሪዎችን የኒውክሌር መሳሪያ ጠበብቶችም በአሳዛኝና አስደንጋጭ ሁኔታ ኢራን ማጣቷ ጸጸቱ ለድፍን ዓለም የተረፈ ጉዳይ ነው። ኢራን በመላው ዓለም ስጋት ሆናለች በሚል ከምትጠለጠልባቸው መንስኤዎች መካከልም የጋዛ ሰርጦ ሐማስን እንደ አውሮፓውያኑ አቆጣጠር በ2023 ጥቅምት 7 በፈጸመው የእስራኤል ጥቃት ከ1200 በላይ ሰዎችን ገድሎ ከ251 በላይ ሰዎችን አግቶ መውሰዱ ሲገለጥና በኢራን እንደሚረዳ መነገሩ ሲሆን ሐማስ በወቅቱ ያገታቸው ሰዎች ደግሞ ከ40 ሀገራት በላይ ዜጎች መሆናቸውን ልብ ይለዋል። ኢራን የኒውክሌር አረር የታጨቀባቸውን ሚሳኤሎች መስራቷ ሲነገር በአውሮፓ አህጉር የኔቶን አባል ሀገራት ለማጥቃት ያስችላታል ነው የሚባለው። በኢራንና በእስራኤል መካከል ለ12 ቀናት በተካሄደው ከባድ ጦርነት እስራኤል በኢራን ጥቃት የ3 ቢሊዮን ዶላር ውድመት እንዳጋጠማት ነው የገለጠችው። በሁለቱ ቀጠናዊ ባላንጣ ሀገራት መካከል በተካሄደው ከባድ ጦርነት በሺህ የሚቆጠሩ ሰዎች ሕይወታቸው ተቀጥፏል። በብዙ ሺህ የሚቆጠሩ ሰዎችም በጽኑ ቆስለዋል። ሰሞኑን ተሰውረዋል፣ ጠፍተዋል በሚል ለድፍን ዓለም የዜና ሽፋን ርዕስ የነበሩት የኢራን መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔም ከተሰወሩበት ብቅ ብለው ኢራናውያኑን እንኳን ለዚህ ታላቅ ድል አበቃችሁ ብለዋቸዋል። ካሜኔ በንግግራቸው ሀገራቸው በእስራኤልና በአሜሪካ ላይ ከፍተኛ ድል ተቀዳጅታለች ነው ያሉት። ኢራን በኒውክሌር ማብላያ ጣቢያዎቿ ያላቸው ዩራኒየም የኒውክሌር ቦምብ ለመስራት አቃርቧት እንደነበርም ነው የተገለጠው። በኢራንና በእስራኤል መካከል የተደረገው ጦርነት በ12 ቀናት ብቻ ያበቃ ይሆን ወይስ የሶስተኛው የዓለም ጦርነት መለኮሻ ይሆን? ዛሬ ምላሽ አላገኝና የመንግስታትን ልብ በፍርሃት እረፍት የነሳ ጉዳይ ሆኗል። የኢራን መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔ መካከለኛው ምስራቅ ቀጠና ምድር ያሉትን የአሜሪካ የጦር ማዘዣዎች በቦምብ እንደሚያደባዩቸው ዛሬም አስጠንቅቀዋል። ከባለፈው እሁድ ሌሊት የአሜሪካ ጥቃት በኋላ ለመጀመሪያ ጊዜ የተገለጡት የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔ አገራቸው አሜሪካንን በጥፊ እስራኤልን በቡጢ ዘርራ ድል አድርጋለች ብለዋል። ኢራን በኳታር የሚገኘውን የአሜሪካ የጦር ማዘዣ ሰፈር የአልሁዴይድን የአየር ኃይል ደብዛውን አጥፍታለች ነው ያሉት። የኢራኑ መንፈሳዊ መሪ በኳታር አልሁዴይድ የአሜሪካ አየር ኃይል ማዘዣ ላይ ከባድ ውድመት ማስመዝገባቸውን ሲገልጡ አሜሪካ በበኩሏ በጦር ኃይሏ ታሪክ አድርጋው ቀርቶ አስበው የማታውቀውን የፓትሪየት ሚሳኤሎቿን መተኮሷን የተሰማው በዚያ ከኢራን ጥቃት ለመከላከል በአሜሪካ በተወሰደባት የፓትሪየት ሚሳኤል ተኩስ ታዲያ አሜሪካ በታሪኳ ያንን ማድረጓ የገለጡት የአሜሪካው አየር ኃይል ዋና አዛዥ ጀነራል ዳን ኬይን ናቸው።